አብርሃም ከትዕግስቴ በላይ ሆናል። ገባህ አይደለ? ከምታገስ በላይ ነው። በቃ ይሄንን እያደረግክ ያለሁት አንተ ስልክ የምመልስልኝ ከሆነ ነገሩ ምን ነው ያሰብኩ ከቻላችሁ እኔ ቤት ያላችሁ ሰዎች እየጠየኩልህ ነው፣ እየጠየኩልህ ነው። እቤት የመጡ ሰዎች ነበሩ አይደለ? እየጠየኩልህ ነው እያልኩ ነው። ሬዲ ጋይስ፣ ሁላችሁም ሬዲዮች፣ ችግር የለውም። ስልኬን የማይሰጠኝ ከሆነ ይጸጸታል። ሪካርድ የምታደርጉና ሪካርድ አድርጉ። አሁን እኮ ወሬ ብቻ ማን እንደሆነ አያችሁ አይደለ? ግን ምን አይነት አስተሳሰብ ነው ያለ? ከዚህ በላይ በጣም ልክ ነው። በጣም ጤነኛ ሰው ነኝ። ገባህ አይደል? በጣም ጤነኛ ሰው ነኝ። ምንም ችግር የለብኝም። ማለት ቢሆን እንደዚህ አይነት የወረደ ስራ ተሰራማ እንደ አንተ ትልቅ ልጅ አይደለ እንዴ? ወጣት ነው አይደለ? እሺ ጭራሽ እየሰደብከኝ ነው አብራ። ጭራሽ ስድብ ከላይ ብሎ ወጣ ነው። ከቻላችሁ አንድ ጊዜ እኔ ጋር 4000 ሰው አለ አይደለ? 4000ቱም ሰው ወደ እሱ ቤት ሄዳችሁ የሚያለቅስ ይሞላኩበት። አብርሃም ጭራሽ ስተት እየሰራ ነው ያለው። ገባህ አይደለ? ስተት እየሰራ ነው ያለው። ስልኬን ከመለስክ መልስልኝ። አንተ ራስህ ስተት እየሰራ ነው እያልኩ ነው። ስልኬን ተመልስልኝ ነው። መልስ ይኸውልህ፣ ላይቭ ይዘጋም ችግር የለውም። ሰማይ ላይቭ ይዘጋም ነው። አዳምጤ ላይቭ ይዘጋም ችግር የለውም። ፋይልህ እኮ ቴሌግራም ላይ መልቀቅ እችላለሁ። ምንም ችግር የለውም። ኢንስታግራም ላይ ምናምን እለቅልሃለሁ። ኖርማል ነው ለኔ። ገባህ? እንደውም የባሰ እልህ እያጋባኝ ነው ያለው። ገባህ? ከትዕግስቴ በላይ ይሆንክ ነው አብርሃም። ከዚህ በላይ አልታገስም። ስልኬን ካስመለስክልኝ አስመልስልኝ። ጋይስ የኔ ሞዴተሮች ሚዩት ያደርጓቸዋል፣ ችግር የለውም። የኔ ሞዴተሮች አሉ ሚዩት ያደርጓቸዋል፣ ምንም አታመጡ። ስልኬን አስመልስልኝ። እኔ ጋር አይደለም ያልኳችሁ፣ እሱ ቤት ሄዳችሁ ነው ያልኳችሁ። እኔ ጋር አይደለም። ሄሎ ቡቡ፣ እንዴት ነህ? አለሁኝ። ስማኝማ ስልኬን ካልመለስልኝ ጋይስ አሁን ማን ደፋ እንደሆነ አያችሁ አይደለም? በተአምር እዚህ የመጡ በተአምር እንደማይወስዱ እርግጠኛ ነበርኩ። ላፕቶፕ በተአምር ጠበቅ የሌለበት ቦታ አይደለም እኮ የምኖረው ጋይስ። ሙሉ ካሜራ አለ ቤታችን መኖሪያችን ውስጥ። ተሳድባችኋል ነበር ቅድም ጋይስ። መለሰልኝ ማለት ነው። ዛሬ ማድረግ ታያላችሁ። እሺ እሺ፣ ሰማኝ። ላይቡን አጥፋና ውጣ። እኔ ጋር አይደለም ስልኩ፣ ሌላ ሰው ጋር ነው። እኔ ሲጀመር አንተን ስልክ አልወሰድኩኝም። ውጣና ሰፈር ድረስ ያቀብላል። ከላይ ግን ውጣ። ስልክ አንተ ጋር ነው እኮ። ሰማኝ፣ አንድ ጊዜ ዳኒ ጋር ደውልላቸው፣ ደውለትና ነው። ከላይ ግን ውጣ። እየሰማኝ ነው። ችግር የለብኝም። እኔ ስልኬን ካገኘው ከአንተ ፎቶ ጋር ጉዳይ የለኝም። ገባህ? ስልኬን ብቻ ስ የት ሰፈር ነው ያለው? አይመለከተም እሱ። ስልኬን የት እንደምታቀብሉ ንገሩ። ሰው መጥቶ ይቀበላችኋል። እኔ በዚህ ሰዓት እናንተ መቼ ማገኝ ይመስላል?
እኮ ስማኝ፣ እየነገርኩ ነው። እኔ ጋር አይደለም ሌላ ሰው ጋር ነው ያለው። እንዲሰጡ እያደረኩልህ ነው። ስለዚህ ከፈለክ ደግሞ ማለት ነው ደውልለት። እሺ መውጣት ትችላለህ? ችግር የለብኝም። መውጣት ትችላለህ። ስልኬን ብቻ ነው ፈልገው እኮ ስልክህን ልናቀብል ነው። ችግር የለውም። እንሰጣለን ስልክህን። እኔ ጋር ግን አይደለም ሌላ ሰው ጋር ነው። እንሰጣለን። የት ነው ያለው? የትም ልኖር አይመለከትም። የት ነው ስልክ የምታቀብሉ? ቤትህ ድረስ ልመጣ አልችልም መቼም አይደለ። ስለዚህ ወጣ ስልኬን እስካላገኘው ድረስ ይህን ፋይል አላጠፋለት። መውጣት እንችላለን። ሰማኛለህ? አንዴ ለምን ውጣና ነው ከላይ ውጣ መጀመሪያ፣ ከዛ ደውልልኝ፣ ቴክስት አድርግልኝ። ያለበት ድረስ እንመጣለን እኛ። ጋይስ ስልኬን ተቀብዬ እመለሳለሁ። ስልኬን ካልሰጣኸኝ ደግሞ ማለት ነው ተጎጆ አንተ ነህ። ከባርለ እዚህ ጋር 2000 ምናምን ሰው አላችሁ። ስልኬን አቀብልሃለሁ ብለውኛል። ስልኬን ለመቀበል ልወጣ ነው። በዚህ በማታ ስልኬን ለመቀበል ልወጣ ነው። እኔ ምንም የምፈራው ነገር የለም ጋይስ። ስለዚህ የት እንደመጣ ቴክስት አድርግልኝ፣ መውጣት እችላለሁ። ጋይስ ስልኬን ተቀብዬ ተመልሼ እመጣለሁ። የኔ ቤተሰብ ናችሁ ማለት ነው። በጣም ነው የማመሰግነው ሁላችሁም። አይ ችግር የለውም። እኔ ሌላ ሰው እንዲቀበላቸው እኔ ወጥቼ እነሱ ጋር ያሉበት ደረጃ አልደርስም። ሰዎች እንዲቀበሏቸው አደርጋለሁ። ምክንያቱም ያው ምሽት ስለሆነ ማለት ነው። ምን ለምን ትፈራለህ? ስልክህን ልናቀብል ነው። በቃ እንመጣለን። እየወጣ ነው። በፈራ እኮ አይ ሰዎች እንዲቀበሏቸው አደርጋለሁ ምናምን። አይ እዚህ ቤተሰቦቼ ብቻ እንዳትል ስላሉ ችግር የለውምና እኔ ብቻዬን እመጣለሁ። ምንም የምፈራው ነገር የለም። ምንም የምፈራው ነገር ከሌለ ናና ስልክህን እናቀብል ነው። ምንም አይነት ችግር የለም። ምንም አይነት ስልኬን ታቀብኝ ሰብሰብ ብላችሁ ምን እንደምታመጡ ያለው በጣም ተሰብሰባችሁ ነው። ማናችሁ ግሩፕ ሆነ ሰብሰብ አድርጋችሁ ይዛችሁ ነው። እሺ ብቻዬን ነው እየመጣሁ ያለው። ሎኬሽን ላክልኝ ቴሌግራም ላይ ሎኬሽን ላይ አሁን መንዳት ስለማልችል ስልኬን ተቀብዬ ተመልሼ እንገናኛለን ጋይስ። አሁን መኪና እየነዳሁ ስልክ ላይቭ ላይ ስለማልችል ያው ሁላችሁንም አመሰግናለሁ አብራችሁን ስለነበራችሁ። ቤት ኑ ተሰብሰቡ። ሌሎችንም ጥራቸው፣ ሌሎችንም ይዛቸውናል። ሰብሰብ በሉ። ቁልፍ አስከፍታችሁ ይዘህ ነው። ሰብሰብ በሉ። ምንም አያመጡም ጋይስ። ችግር የለም። አታስቡ ቤተሰቦች፣ ሰብሰብ ብላችሁ እሺ። አው ፋሚሊ ሁላችሁም አመሰግናለሁ። ከኔ ጎን ስለሆናችሁ አመሰግናለሁ። እዛ ደርሼ ስልኬን ተቀብዬ መጥቼ አሳያችኋለሁ። አመሰግናለሁ። ከላይ ብሎታ እንዳትወጣ ከላይቭ እንዳትወጣ እያወራህ ውረድ ታች። ከዛ ሎኬሽኑን ላክልኝ ቴሌግራም ላይ። እንዳትወጣ ከላይቭ ማናስ ከዚህ ቆይ ሎኬሽን ላክልኝ። ሎኬሽኑን ላክልኝ ከላይቭ ደግሞ እንዳትወጣ። መታችሁ አቀብሉት።
ፖዝ አድርጎት ነው ማለት እየጠበኳችሁ ነው እኮ። ወረድክ? ወርጃለሁ። አታሽ የት አለ? ምን አሳየን፣ መንገዱን አሳየን። መንገዱ ለምን አሳያለሁ? ሎኬሽን አለ አይደል? በር ላይ መምጣት ትችላለህ። ና እኮ ሹጣ። ታዲያ ምን ቤት ውስጥ እኮ ነው አሁንም ያለው። ያማ ወጥቻለሁ። ውጪ ነው ያለሁት። እንደዚህ አይነት ቤት አለ። ያው እኮ ወረዳ፣ ወደ ታች ወረዳ። እታች ነው ያለሁት እንዴ? ኖ ጅግ ሎኬሽን መጠቀማችንም ሎኬሽን አንዴ ምንም አያመጡም ጋይስ። ወጥቻለሁ። ኖርማል እየጠበኳቸው አይ ቦታውንም አላሳይ ለነሱ በሎኬሽን ለሌሎቻችሁ ነው ነገር። እሺ ይምጡ ጋይስ፣ ምንም ችግር የለውም። ምን እየጠበኩት ስልክህን ወሰደብህ። በምን ላይቭ ገባ? ሌላ ስልክ አለኝ። እየጠበኩት አብርሃም የሆነ ፋይል ነበር እኔ ስልክ ላይና ከዛ በኋላ ፋይሉን ለማጥፋት ስልክ ወሰደው። እኔ ደግሞ ያለውን ነገር እንዳለ ላፕቶፕ ላይ ገልብጬዋለሁ። አሁን ተሰብስበው እየመጡ ነው እኔን እንትን ለመደብደብ እና ስልክ የለንም። ለመደብደብ አትበል፣ ስልክህን ለማቀበል ነው ዳኒ። ስነ ስርዓትህን ያዝ፣ የምታወራውን ነገር ወቅ። ተሰብስበው የምመጣው ስልኬን ለማቀበል ነው እንዴ? አንድ ሰው ይበቃል እኮ የኔ ስልክ ለማቀበል እኮ። ስልኩ እኔ ጋር አልነበረማ እንዴ? ስልኩ እኔ ጋር አልነበረም። ችግር የለውም። ወጥቼ ቆሜ እየጠበቅኳችሁ ነው። ምንም አታመጡም አይደለም? ተሰብስበው ማህበሩ ነው መምጣት ይችላል። እኔ አልፈራም። የነገርኩ ነው። ስልኩ እኔ ጋር ስላልነበረ ነው እያልኩ ነው። ሲቀጥል ደግሞ እኔ አንተን ስልክ አልወሰድኩም። ያዘውን ካል ላይቡን ይዘጋዋል። ያዘውን ቆይ ወይንም ቪዲዮ ላጥቶ የላክልኝ ሎኬሽን አልወጣህም ግን እያየሁ ነው። ውጪ ቆሜያለሁ። አይታየም? አይነ ማየት አይችልም እንዴ? ግቢ ውስጥ ሆነ ስልኬን ለማቀበል ነው የምትመጣው? የትም ልቁም ስልኬን አቀበለኝና ከዛ ትሄዳለህ። ዳኒ ተስማሙ ወንድሜ። እኔ ስልኬን ከሰጠኝ ምንም ችግር የለብኝም። ጃይ ስልኬን ከመለሰልኝ ምንም ችግር የለብኝም። ግን ስልክን አልመልስልህም ብሎኛል። አብርሽ ስልኩን ስጠው። ጃን እኔ ጋር አይደለም፣ ዝም በይው። ሲጀመር እኔ ያልወሰድኩበትም ምናምን ነገር ማለት ነው። ቤት መጣ፣ ከዛ ድንገት ስልኩን አጣው። ማን እንደወሰደበት አይታወቅም። ቤት ደግሞ ብዙ ሰው ነው የሚመላለሰው፣ ገባሽ? እኛ ቤት እና ድንገት ተነሳና አይፎን 17 ስልኬን ጣልኩት ምናምን ነገር ማለት ጀመረ ማለት ነው። እኔ ግን ምንም ስልኩ ብቻውን አይደለም ጃ፣ ይኸውልሽ ስልኩ ብቻውን አይደለም፣ ፋይል አለው። ገባሽ አይደለ? ያንን ፋይል ስለፈለገ ነው ፈልጎት እኮ አይደለም የሚወሰደው። ያኛው ነገር ግን ላፕቶፕ ላይ እንዳለ ሲያውቅ ይኸው ስልክህን እመልስልሃለሁ አለኝ እንጂ መጀመሪያ ምንም ነገር አታመጣም ብሎ ነበር። እንዳንተ ጭንቅላት ተስማሙ፣ በቃ ብቻ ተስማሙ። ዳኒ እኔ ስልኬን ከሰጠኝ ችግር የለብኝም። ስልኬን መልስ፣ እየጠበቅኩ ነው። አሁን ሊሰጥህ እየመጣ ነው። በቃ ስጠው አብርሽ። ሂድና ደህና ሁኑ። ዳኒና አብርሽ ተስማሙ። አንተ ጋር ነው ትክክለኛ ሎኬሽን ነው የላክልኝ። ትክክለኛ ሎኬሽን ነው የላኩልኝ። ምክንያት ስልኬን አትወስደውም። ገባ ስጄባ አይደለም ስትትረከረክ ጥላ ያው ነው። ጠብቀኝ ይዤልህ እየመጣሁ ነው። ይዘው ነው ችግር የለም። ኧረ ምንም መደወል አይጠበቅብኝም ጋይስ፣ ችግር የለም። ምንም አያመጡም። ከእናንተ ጋር ችግር የለብኝም፣ ግን ስልኬን መልስ። ቀስ ብለን እንደ አብርሃም አልወጣም። እዛው ግቢ ውስጥ ሆኖ ነው። ለምን ከግቢው ለምን አትወጣም? ወጥቻለሁ እንዴ? ሰው ያመሃል እንዴ? ቅድም የቆምክበት ቦታ ላይ ነው አሁንም ያለው። እየሰማኸኝ ነው? ወደ እኔ ታርጉ ይዘጋው እና የት ሊድ ከበር ውጭ የት ሊድ እንዴ? የት እንዴ? ቅድም የቆምክበት ቦታ ላይ ነው ያለው። የት ሊድ ከበር ላይ የት ሊድ እንዴ? ለምን ወጣ በል ወደዚህ ና።
የት ልምጣ? ወደ ሎኬሽኑን ልከልኛል፣ አይቼዋለሁኝ እኮ አሁን ያለህበትና ሎኬሽን አንድ አይደለም። ችግር ስልኬ ስጠኝ። ከዛ በኋላ እኔ ከአንተ ጋር ችግር የለብኝም። ስልኬ መልስልኝ። ከዛ በኋላ ችግር የለብኝም። ገባችሁ አይደለ እኮ ምንም ችግር ከሌለብን ታዲያ ወደዚህ ወጣ በል። እየመጣን ነው ወጣ በል። ውጪ ነው ገባ። ሎኬሽን ወደዛ ዙሬ ማሳየት አልችልም። በቃ ስልኬን ወደዛ ዙሬ ማሳየት አልችልም። በቃ ስልኬን ብቻ መልስልኝ። እንድመልስልኝ ነው ፈልገው